السلام عليكم ورحمة الله وبركاته. سمي حنيفة فقاد ይባላል ወደ እስልምና የመጣሁኝ እህታችሁ ነኝ ካጠገብ ያለችም ደግሞ እህቴ ናት ራህመት ፍቃዱ ትባላለች መንታነን የ5 ደቂቃ ታላቅ እህቷ ነኝ እና ወደ እስልምና ከመምጣቴ በፊት የምጠቀምበት የነበረ ስም ቤዛዊት ፍቃዱ ነው ከሰለምኩም በኋላ ደግሞ ሻዳ ያስኩኝ ጊዜ ወጣልኝ መግፊራ ሚል ስም ነበረኝ አሁን ግን በብዛት መጠቀምበት ስም ሐኒፋ ነው እና የተወለድኩትኝ ደግሞ ጦራይሎች ወደ ኮልፌ ጦራይሎች በሚባል አካባቢ ነው ከተወለድኩም በኋላ ደግሞ ወደ ገጠር ነው የሄድኩትኝ ገጠር ሀያቴ ጋር በፋም ምክንያት ወደ ገጠር ሄድኩኝ ከሷም ጋር በፋም ምክንያት ረጅም ጊዜ ተለያይተን ነበር የቆየነው እና ገጠር ሀያቴ ጋር ሄድኩኝ እስከ 7 አመት ድረስ እዛ ነበር የቆየሁትኝ ሀያቴ ጋር እዛ ደስ የሚል ጊዜ ነበር ትምርቴንም እስከ 4 ድረስ የተከታተልኩትኝ እዛ ነው ከፋም ጋር ያጎቶቼም ልጆች ከነሱም ጋር እየተጫወትኩኝ ፋምንም እያገዝኩኝ እዛ ሀያቴን ከሷ ጋር ነበር ስቆይም የነበረው ከ7 አመቴ በኋላ ወደ አዲስ አበባ በህመም ምክንያት ወደ አዲስ አበባ መጣሁኝ ወደ አዲስ አበባም ከመጣሁኝ በኋላ ሀያቴ መጀመሪያ ገጠር የነበርኩት ከአባቴ እናት ጋር ነበር እዚህ ከመጣሁኝ በኋላ ደግሞ ከእናቴ እናት ጋር ከሀያቴ ጋር መኖር ጀመርኩኝ እዛ ያለውኝ እምነቴ የኦርቶዶክስ እምነት ተከታይ ነበርኩኝ ሰንበት ይሄን ያህልም ባይባል እከታተል ነበር የዛኔም ህመምም ስለነበረብኝ አብዛኛው ጊዜ ቤት ቁጭ ብዬ ነበር ማሳልፈው በህመምም የመጣ ቤተክርስቲያንም ሄዳለሁኝ ግን ይሄን ያህል ጥልቅ ዲቴል ገብቼ እንትን አይደለም ነበር ስለምነቴ ከህመሙም ጋር ተያያዥነት ስለነበረኝ እና ኦርቶዶክስ እምነት ተከታይ ነበርኩኝ እዚህም ከመጣሁኝ በኋላ 7 አመት ላይ እዚህ መጣሁኝ ከዛ 2 አመት እንደዚህ ከቆየሁኝ በኋላ መሳለሚያ አካባቢ ነበር የቆየሁትኝ 2 አመት ከቆየሁኝ በኋላ ክላሴን ጀመርኩኝ ከ5ኛ ክፍል እዛ 4ኛ ክፍል ነበር የጨረስኩትኝ እዚህ ከመጣሁ በኋላ ከ5 ጀመርኩ 5 ከገባሁኝ በኋላ ደግሞ መሳለሚያ ያልኩ ተከራይተን ነበር የምንኖረው ከዛ ወደ ሎን ሜዳ የሚባል ወደ ኮልፌ አካባቢ ወደዛ የራሳችን ቤት ተገዝቶ ወደዛ መጣን እዚህም ከመጣሁኝ በኋላ ትምርቴን እዛው መሳለሚያ ነበር የተመዘገብኩት መጀመሪያ እዛው እየተከታተልኩኝ እዚህ ደግሞ ሎን ሜዳ ከመጣሁኝ በኋላ የሰንበት ትምህርት ቤት ገባሁኝ ጎርጊስ እና መድኃኔዓለም የቤተክርስቲያን አገልግሎት የሚሰጥበት አካባቢ ነው እና እዛ ደግሞ ቅድመ ቀዳማይ እስከ ካላይ ደርሼ ነበረ በእምነቴ ደረጃ ሰንበት ተማሪም ነበርኩኝ እንዲሁም ደግሞ ዝማሪም አቀርብ ነበረ የቤተክርስቲያን አገልግሎቶች ሰጥ ነበር በቀን 3 ነበር መሄደው ወደ ቤተክርስቲያን ጠዋት ከሰዓት ማታ ጠዋት ጸበል ተጠምቄ ወደ ቤት እመለሳለሁ ከሰዓት ደግሞ አገልግሎት የሚሰጥ ከሆነ አገልግሎት ሰጥቼ እመለሳለሁኝ ወደ 11 ሰዓት አካባቢ ደግሞ ጉባኤ አዳምጬ እንደም ዝማሪ ማቀርብም ከሆነ ዝማሪ ማቅርቤ ነበር የምመለሰው በመሐልም ደግሞ ያመኝ ነበር እንደዚህ ይጥለኝ ነበር ትምርት ቤትም ሆኜ ቤተክርስቲያንም ሆኜ እቤትም ሆኜ ከራሴ ጋር ሆኜ በብዛት አይደለም እንቀሳቀስ የነበረው መንገድ ላይ ግን ወድቄ ሰው ነው አንስቶ ፋም ጋር ደውሎ እንደዚህ ልጃችሁ እንደዚህ ቦታ ላይ ወድቃለች ምን ነው ሰዷት ቤተክርስቲያንም እንደዛው ሊዲያና ኤደን የሚባሉ ጓደኞች ነበሩኝ እነሱም እየተባበሩ ወደ ቤት እነሱ ነበር በብዛት በህመም ምክንያት ወደ ቤት የሚያመጡኝ እና ትምርቴን እስከ 8 ድረስ እዛው እየተከታተልኩኝ በመሐልም ደግሞ ያው ያላህ ነገርም ሆኖ ወደ እስልምና መጣሁኝ ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ስሜ ሐምዲያ ፍቃዱ ይባላል እኖር የነበረው ገጠር ነው የተወለድኩኝ ደግሞ ኮልፌ ነው እና አጠገቤ ላይ ያለችው ሐኒፋ እህቴ ናት እና መንትዮች ነን በ5 ደቂቃ ሳትቀድመኛለች ታላቅ እህቴ ናት እና ማርሜ የነበረው ገጠር አናኑ ትምህርት ቤት 1 እስከ 8 እዛም ደግሞ ከክላስ ጓደኞቼ እንደውም ከአክስት ልጆች ማለት ከነሱ ማሳለፍ ነበር ብቻ ደስ የሚል ጊዜ ነበር የእምነት ምክንያት ያላከር ማለት ቤተክርስቲያን ከስንት አንዴ ሄዳለሁ እንጂ በጥልቅ ምናምን ገብቼ እንደዚህ ነው ብለው እንትን የለኝም ግን በርግጥ የክላስ ተማሪዎቼ እና ሀያት ምናምን ከነሱ ጋር አራት ምናሳልፈው ከነሱ ጋር ነበር እንዲሁም መንዙማ ምናምን ሰማ በጣም ነበር ደስ የሚለኝ እና የሰው ልጅ መጀመሪያ ሲወለድ ሙስሊም እንደሆነ አውቃለሁ ያ ነገር ደግሞ በራሴ ቢፈጥርብኝም ያና ክብጠቅ እንትን ብዬም ጠይቀው ማለት አሁን ከተወለድክ በኋላ ጥምቀት አለ ሴት በ80 ወንድ በ40 ተጠመቃለች
ያ ነገር ደግሞ ለምንድን ነው ብዬ የራሴ እንትን ብለውም እዛ ጋር ማመከረው ምሰል ምናምን ስላልነበረ በእምነቴን ደግሞ ያ ነገር ጠንካራም አልነበርኩም። አንዳንዴ ምናምን ብዬም እና ከአንደኛ እስከ 8ኛ ክላስ እየተማርኩኝ ነበር። አልሐምዱሊላህ ማለት እስልምና ጓደኞቼ ናቸው። ግን በርግጥ ግን የሆነ የናከል ደስታ ምናምን ባይኖረኝም ማለት በሃይማኖት ጉዳይ ያናከል ደስታ ባይኖረኝ ከነሱ ጋር ሳሳልፍ ምናምን ጨዋታዬም ከነሱ ጋር ሲሆን ብቻም ያወሩትም ነገር እና ወላሂ ምናምን ሲሉ በጣም ነበር ደስ የሚለኝ። እና በነገራችን ላይ አብዛኛው ጊዜ እህት እንዳለኝ አላውቅም ነበር ማለት በቤተሰብ ምክንያት እና እሷ ነው እኔን ፍለጋ ዘየደችው ወደ ክፍለ ሀገር። ከሄደችን በኋላ ያው አልሐምዱሊላህ አግኝታኝ ወደ እስልምና መጥቼ ከሷ ጋር አብረን እየኖርን ነው። እና 8ኛ ክፍል እየተከታተልኩኝ ያላህ ነገር ሆኖ ደግሞ ወደ እስልምና መጣሁኝ ማለት ነው። ከዛ በፊት እኔ ስለ እስልምና እንደዚህ አላቅም ነበር ማለት እኔ በራሴ በኩል መሄደው ወደ ቤተክርስቲያን መጥቶ አገልግሎት ሰጥቶ በቃ በእምነቴ ትልቅ ደረጃ ላይ ደርሳለሁ ብዬም ነበር ማስበውኝ። ከዛ 8ኛ ክፍል እየተከታተልኩኝ ያው ወደ ኮሮና የመጣ አካባቢ ሰዓት ነው። የዛኔ ኢክራም የምትባልና ሳዳ የሚባሉ ጓደኞች ነበሩኝ። ከነሱ ጋር አሳልፋለሁኝ እንደዚህ ጨዋታ የልቤም ማዋያቸው ምነግራቸውም ለነሱ ነበር። ይሄን ያህል ጋር ከነ ሊዲያ ያልኩ ከነሱ ጋር ብዙም ባንገናኝም ትንሽ ርቀትም ስላለው ይበልጥ ጊዜን ማሳልፈው ደግሞ ከነሱ ጋር ነበር። ግን ከነሱ ጋር ሳሳልፍ አንድ ቀን እንደዚህ ስለ እስልምና አውርተን ምናምን አናውቅም። ግን የሆነ ሰዓት ላይ ደግሞ ሳዳን ከመታወቅ በፊት ኢክራምን ነበር ማቃት። ኢክራም የምትባል ጓደኛዬ ደግሞ ቤዛ እንደዚህ ብሰልሚስ ምን ትያለሽ አለችኝ። ከዛ እኔ ደግሞ አልወድም ነበር ስለዛኔ ስለ እስልምና አላውቅም። ሲጀመርም ቤተክርስቲያንም አስተምህሯቸው እስልምና እንደዚህ በቃ በጦርነት ነው የተስፋፋው። በቃ እዛ ጋር ሙስሊም ሁን ተብለክ እምቢ ካልክ ታርደህ ያረደው ሰውዬ ደግሞ ያለምንም ጥያቄ ወደ ጀነት ይገባል ወደ ገነት ይገባል ነበር ስንባል የነበረው አስተምህሮቱ ማለት። ቤትም ሀያቶቼ ጋር አሁን ቤተሰቦቼ ይሄን ያህል ባይባሉም አክራሪ ናቸው እምነታቸው ላይ እና እነሱም በቃ ስለ እስልምና ሲያወሩ አሁን አረፋ ደርሶ የታረደበት ደግሞ በዛ ጋር ሲያዩ ምናምን ወይ እስላም ሙስሊሞች እኮ በጣም ቆሻሾች ናቸው ከነሱላ በቃ ከጓደኞቼ ከነይክራም ሳዳ ጋር ሰውን ራሱ አይወዱም ነበር። በቃ እነሱን ታያቸው እምነትሽ ላይ ያዘናጉሻል። አንድም እንደዚህ የሚያምሽ ከነሱ ጋርም ስለምትሆኝ ይሆናል። በቃ ታያቸው በጣም ስለ እስልምና ጥላቻ ነበራቸው። እኔ ሁላ ጓደኞቼ ጸጉሬን ስሪኝ ብለው ሲመጡ ሙስሊም ጓደኞቼ እዚህ ጋር ኑር ምናምን ነገር ሳይነ አልወድም ነበር። ምን እንደሆነ አይገባኝም ግን በጣም ነበር የምጠላው። ሴት ብቻ አይደለም ወንድ መንገድ ላይ ኑር ያለው ወንድ ካየሁኝ በጣም ነበር የምጠላው።